ተናተበትና ኤክስ መሆኑን ታውቀው ኤክስ ትሆን አይደለ ነው አልፈተንም ብትል ማወቅንም አታውቅም እና ሰው የሚማረው ደግሞ ከስህተት ነው ብዬ አስባለሁ። እኔ ትኩረት የሆነ ቢዝነስም ስለሆነ እዚህ ጋር በደንብ እንትን አላልኩም፣ ግን ያው ጥሩ ከተገኘ መያዝ ነው። የአንቺ ህልም ምንድን ነው ብትለኝ ባለጸጋ ሴት ነው በጣም የምፈልገው። እናቴ ይገባታል እየሰራሽ ነው። ኦኬ ባለጸጋ ወይኔ ብያለሁ ማለት ነው። ኮሮና ነበረ ቤት ነበር ሁላችንም የተቀመጥነው አይደል? ያኔ በጣም ነበር የማስበው ምንድን ነው አሁን የምርም ከተመረኩም በኋላ የቅጥር ህይወት ላይ በጣም የሚያስጠላው። ሰላም እንዴት ናችሁ? 366 ፖድካስት በመጀመሪያው በፈርስት ኤፒሶድ ተገናኝቷል። እንግዲህ እጅግ በጣም የሚያስገርመው 366 ፖድካስት በመጀመሪያው ኤፒሶዱ በጣም በትልቅ ሰው ነው የጀመርነው። ስለ ሰውየው አንዳንድ ነገር ከማለታችን በፊት እስኪ ጉቺ ምን ትላለህ? እንዴት ነው? እኔ ልገው አንተ ባይዘው ይኩን ጽፍ ያለው እኮ ታውቃለህ። እንደዚህ ወጥ ሲንደርገረጣብኝ ላምበብ መነጻፍ ምን ወሰደሽ የሚለ እንዴ በወረቀት አዳምጥ ብራን እኔ ነው ሽንስ መንስ ለበላው የ366 ተመልካቾቻችን እንኳን ለአንደኛው ኤፒሶድ በዓል በሰላም አደረሳችሁ እያል እና እኛ ማለት ለእናንተ ማን ሆነ ሄደ ምን እንዳደረግ ገምች እስኪ ምን ይመስላል እና ምን መሰለህ ያደረግነው ያለ ምንም ክፍያ በፍሪ ማለት ነው። ቻናላችን ለሰርች አድርጋችሁ ወር ላይ ብላችሁ ሰብስክራይብ ሊለው በተንቻ በመንካት የኛ ቤተሰብ ነው። ባይዘው ወይ በጣም እድለኞች ናችሁ። ይሄን ዩቲዩብ ሰብስክራይብ አድርጉ። የወጣቶች ነው። በጣም ቀስ በቀስ ግራጁዋሊ ራስ እኔ እንጃ ባለፈው በፈርስት ኤፒሶድ ተናግረናል። በጣም የሚገርም ፕሮግራም ነው። አብራችሁ ሰብስክራይብ በተን ክሊክ ያደርጋችሁ ልትቆዩ እንጋብዛለን። ሰብስክራይብ አድርጉ ብራዘር፣ ሰብስክራይብ አንዴ ክሊክ ተማሩ። ከሷ ወለኛ ሰብስክራይብ ሌላ ነገር አላለም። ስለዚህ ሰብስክራይብ ያደርጋችሁ ቤተሰብ እና እስኪ እንግዳችን ማን ነው? እስኪ ራሳችን እስኪ ያሳውቁ። ሂሩት በላይ ይባላል። የባህር ዳር ዩኒቨርሲቲ የአራተኛ ዓመት የጆርናሊዝም ተማሪ ነኝ። ሂሩት ባይዘው ወይ የምናውቀው ሂራ ነው። እኔ ሂራ ነው። በግቢ ስም ሂራ ነው የሚሉኝ አብዛኛው። ሂራ ፋስት ፉድ ሰርች ቤተሰብ ምናምን ሂራ ፋስት ፉድ ነው ሲሪሽ ማዘር የኔ ስም ቀየርሽ ምናምን አጓገጫይ አሁን እነሱም ሂራ ማለት ጀመሩ። አዎ አይ ኢቭን እኔ በቃ ብዙ አብዛኛው ተማሪ አሁን የሚያውቀው ሂራ ነው። እኔ ራሱ ሂሩት የሚለውን ብዙ አላውቅም። የሆነ ሰዓት ላይ ነው በአጋጣሚ ያወቅሁት። ፕሮግራም ላይ ነው የሆነ በዩኒቨርሲቲ የሚቀር ፕሮግራም ነበር እና የዛኔ ፕሮግራም እያቀረበች መድረክ ላይ ያኔ ሂሩት ስትል ሰማሁና ያኔ ነው ራሴ ያወቅሁት። ኦልሞስት አንድ ዓመት ምናምን ፕሮግራም ነበር የተቆላመጣል መሰለኝ ሂራ ማለት እኔ ኖርማል ስም ሲዛለኝ እንጂ እንደ ኖርማል ስም ነበር ይባላል። ግቢ ውስጥ ከገባ በኋላ ነው ሂራ የሚለው ጓደኞች አወጡልኝ። ከዛ ፋስት ፉድ ጀምር ደግሞ ሂራ ቢዋን ራስ አሁንና በቃ ቲክቶክላይም ሂራ በጣም እንተናቆላ። ስለ ቢዝነስ ከማውራታችሁ በፊት እስኪ ስለ ትምህርት ሁኔታሽ እስታውሩ። ስፔሻሊ ከሰከንዳሪ ከፕራይመሪ የነበረውን አኳኋን ማለት እንዴት ነበር? የትምህርት አቀባበል ቀለሜ ነው ወይንስ ምን አይነት ሰው ነበርሽ? ኦኬ እሺ፣ እውነት ለመናገር ጁኒየር ላይ ያለው ተማሪ ነበረ ግን ሃይ ስኩል ላይ ከገባ በኋላ የመቷል አይደለም ማይንዴ ወደ ቢዝነስ የመጣት ነገር ሆነና አነባለሁ ፈተና ሲደርስ ጋሰራለሁ አልፋለሁ አይነት ነገር ነው። 12ኛ ክፍል ላይ ስፈተን ዩኒቨርሲቲ ነበር አላስብም ነበር የራስን ቢዝነስ እንደምጀምር ነበር። ይሁንና ውጤት ማይመጣልኝ ብዬ ያሰብኩኝ ነበር። እንዳይመጣልኝ ፈልግ ነበር። ወደ ቢዝነሱ መስራት ፈልጊ ነበር ያለው። በቃ ፕሮፖዛል ቀርጬ ቤተሰቦችን አሳምኜ እንዛይ መንገድ ላይ ነበርኩኝና ዩኒቨርሲቲ ካመጣልሽ ውጤት እየተባልኩኝ በጸሎት እንዳይመጣልኝ እያልኩኝ ኧረ የሚገርም እኔ የነበርኩበት ቴንሽን ለማለት ዩኒቨርሲቲ ኢማጂን ከተዳለ ዲሞቲቬሽን እናላብን ምን እሺ ከዛ ድንገት መጣ ደግሞ አሪፍ ውጤት ነበር የመጣው። አይ አሁን በዚህ ውጤትማ እርግጠኛ ነኝ የሆነ ቦታ ነው የሚደርሰኝ አልኩኝ። አሪፍ ውጤት ነበር ግን አዲስ አበባ ድንገት ወይ አዲስ አበባ አንደኛ ሞላው፣ ሁለተኛ ባህር ዳር ሞላሁኝ። ግን ያንቺን በጣም ሩቅ ቦታ እንድደርስ ነበር የምፈልገው። ቦታ ማለት ለምን መሄድም ስለማልፈልግ ያኔ የገባንበት ሰዓት እንደሞ ትንሽ ሰላም ስላልነበረ ቤተሰብ በጣም ሩቅ ቦታ ልጆችን አይሰድምና ሩቅ ቦታ ከደረሰ አይደርሰኝም ብዬ አስብ ነበረ። ከዛ በአጋጣሚ ባህር ዳር ዩኒቨርሲቲ ደረሰኝ ማለት ነው።
አሁን ግዴታ ነው የሚሄድለት። ግዴታ አይ ግን በጣም ይገርማል። መማር አለባቸው ባይዘው ትምህርታቸው ማለት በጣም ግድ ነው። አይ ቲንክ ስለዚህ ከ12 መማር ስራ ምናምን የሚሰሩት ካላቸው አይ ቲንክ እንደዚህ ይመስለኛል አሪፍ ስራ ምናምን የሚሰሩት ቢዝነሱ እንደሳታው መጀመር የሚችሉ አላ ብቁ ከሆኑ ይጀምሩት። ዩኒቨርሲቲ ምናምን ብሎ ጃችን አቀር እንደምን ማለት ነው እና ውጤት ስራችን ነው የሚሆነው ላቴ ነው አይደል? ይሄ ግን ስለገባው እንትን አይለኝም። እንግዲህ ከገባውኝ በኋላ የምርም እንኳን ገባው ብዙ ነገሮችን አውቄበታለሁ። በደምብ ሶሻል ላይፍ ምናምን በደምብ ትማርበታለህ። ዩኒቨርሲቲ እንዴ በደምብ የሆነ ጀለስ ነበረማ እንትን እየሄድክ ማዛ ማለት ነው ያፌስ ነው። እሺ ያድሳ ነገር ይግርብኝ ነው ሰለስሙ ምናምን ይግርብ። ከዛ ጀለስ እንዴት መሰለሽ ሶስታችን አብረሽ ይሄድሽ ምናምን አንቺ ሲክሪት መንገድ ከፈለገ አንድ ሚስጥር ላወራት ነው ወደ ትሄድ ማምላ ይላል ማለት ነው። ቀለል አድርጎ ምንም አያውቅም ግቢ ውስጥ ነው ነገር ነው እና ይሄኔና ምናምን ተከንስበታል ሶሻል ላይፍ ላይ በደምብ ሶሻላይዝ የሚያደርግ ሰው ነው። አዎ እኔ ግን ከትምህርት ስፔሻሊ 12 እንትን ሰከንዳሪ ላይ ነው ኦልሞስት ቀነስ ያልሽው እንጂ እንትን ኤሌመንታሪ ላይ በጣም ቶፕ ነው። አዎ እኔ እንትን አስታውሳለሁ ከክላስ ተወጣጠን የምንወዳደረው አለ አይደል? የቀለም ትምህርት የቀለም ድርዳው ስንራስ ሳተፍ ነበርና አንድ ክፍል ነበር። በደንብ አስታውሳለሁ። ብዙ ሰርቲፊኬት ነው ያለኝ እኔ እንዴ ተማሪሽ ማለት እሺ እንትን እኔ አሁን ያልገባኝ ነገር እንደሆነ ታውቂያለሽ? ሰከንዳሪ ላይ ለምን ቀነሽ? የሆነ ሰምቲንግ ከስራው ነው ወይስ ደግሞ ሪሌሽንሺፕ ነገር ሀፕን አድርጓል? እንዴት ነው ግልጽ ይሆናል? ብዙ ጊዜ ሰከንዳሪ ላይ ሰዎች የሆነች አብዛኞቹ አይተናቂያለሽ ነው ሰከንዳሪ ላይ ስታርጊ ምናምን አምቢ በደንብ ስለሚያደርግሽ በደንብ እየነቃሽ የሚቀርስ ወደ ሰከንዳሪ ደርስ እንደዛም አንቺ ግን አይ እንዳልኩ እንትን ህፃን ነበርኩኝ ያኔ አልገባውም። ግን የሆነ እያደኩ ስመጣ ላይ የሆነ ፓሽን ትምህርት ፓሽን አልሆነም ለኔ ማለት ነው። የሆነ መስራት ራሴን መለወጥ በጣም ትልቅ ቢዝነስ እንደዛ አይነት ሀሳቤ ማይንዴ በጣም በዛ እንትን አለና ከዛ ሃይስኩል ላይ ያለን ደግሞ እጽፍ ነበር። በጣም እጽፋለሁ። በጣም ሞር ወደ ድርሰቱ ያዘነበልኩ መጣሁ። በጣም ድርሰት እጽፍ ነበር። አሁን ላይ ነው የተወሰነ ነገር እና በቃ በዛ ምክንያት ትንሽ ወረድኩኝ ማለት ነው። በዚህ ምን ተማክራጋል ብራዘሮች ሲስተር እንዳለ ተከተኛ የሚመጣው አለ ማለት ነው። ይሄ የሆነ ሰውም አለ ትልቅ ብራዘሮች ማለት ሲስተሮች ብዙ ታናሾች እንደዚህ ያሉ እንደዛ ካልኖረው ማለት ነው። ብዙ ጊዜ አሁን ግን አብዛኞቻችን ፋሚሊ የምናውቀው ሲያሳድጉን አንድና አንድ ትምህርት ብቻ ነው መዳረሻ አድርገው የሚያስቡ። ሌላ ቢዝነሶች መስራት እንደምትችል ሌላ ነገሮችን ግን በጎን መስራት እንደምትችል እንትን የለም። የሆነ ስራ ለስራ ብትልቆ ምንድነው የምትባለው? መጀመሪያ እስኪ ትምህርትን ጨርስ ነው አብዛኛው ፋሚሊ ይሁን አቅም እያለ እና እንደዛ ነው። የእሷ ግን በጣም ይገርማል። እኔ በዛኔ እንዲሁም አስታውሳለሁ የኛ ታይም ዩኒቨርሲቲ ስንፈተን እንትን ነበር ሄራ ማለት ኢንትራንስ ኤግዛም ስንፈተን ዩኒቨርሲቲ ውስጥ ነበር የተፈተነው እና የነበረው ቴንሽን ለማለፍ ነው እንደው የነበረው ኦሮፍ ዩኒቨርሲቲ ጆይን ለማድረግ ላይፍ ምናምን ለማየት የሆነ ነገር ፕላስ ደግሞ ያው የሆነ የምትፈልጊው ነገር አለ እንደዛ ነበር እና አንቺ ደግሞ ያኔ ጀምሮ የሆነ የቢዝነስ አይዲያ ነበርሽ እና ቀርበሽ ነበር በዛ ቢዝነስ። አዎ በተለይ የኮሮና ሰዓት ነበር ደግሞ እኛ ሳምንኛ ክፍል እያለን ኮሮና ነበረ። ቤት ነበር ሁላችንም የተቀመጥነው። ያኔ በጣም ነበር የማስበው ምንድን ነው አሁን የምርም ከተመረኩም በኋላ የቅጥር ህይወት ላይ በጣም የሚያስጠላው ሪሳይክል ህይወት ነው የምትኖረው ነበር እና አስበው ነበር ያንን ነገር የኮሮና ሰዓት በጣም ነበር ማስብና በዛ በጣም ዳዊት ድሪምን በጣም ነው እና ድንገት ነው ያየሁት ዳዊት ድሪምን ኢንተርቪው የተደረገለት በይቻላል ነው ሲያወራ ዋው ዋልኩኝ። የሆነ ሀሳቤ ከሀሳቡ ጋር ነበር በጣም የተገጣጠመውና በጣም ከዛ በኋላ ዳዊትን በጣም መካፈል ጀመርኩ። መጽሐፍን ከአዲስ አበባ ተመጣጣኝና ትልቅ ህልም አለኝ የሚለውን ማንበብ ጀመርኩ እና በጣም ያኔ የነቃሁት ያ ነገር ደግሞ የሴቶችን የተሸፍታ ወልሰሽ የኮቪድ እንትና አሁን ዮናስ ነው እሱ ዛሬ የነቃው አይ ሚዛን ነው እስከምገባና ነበር ባይዘው ይከባድ ነው እስከምገባ በጣም ሰፊ ነው። አዎ እንትን ነው ኮቪድ ማለት ነው። አብዛኞቹ ማለት የነቁ ሰዎች የሆነ ነገር አንብበው
ወደ ቢዝነሱ ዓለም የተቀላቀላሉ እንትን ያላሉ። እንደኔ አይነቱ ደግሞ ያኔ ቁጭ ብለው ፊልም ሲከሰክስ የነበረ ሰው አለ። ኢማጂን አስብ። ፊልም ከምታይ አይ እና ስለ ትምህርት ትንሽ ፎከስ አደረገ መሰለኝ እንትን ስለሽ እስኪ ስለ እንትኑ ነው ስለ ዩኒቨርሲቲ ጆይን ያደረግሽበት ወይ ነበር? ዩኒቨርሲቲ ጆይን ስታደርጊ ያው እንግዲህ ያኛው ፍላጎት አለ አይደል? ነገር ግን ደግሞ ዩኒቨርሲቲ ጆይን ማድረግሽን ስታቂ ደግሞ አንዳንዴ ፓሽን ደግሞ አለ። የሆነ ጆይን ለምሳሌ ማለፍሽን አይነት ነገር ስታዩ ውጤትሽ እንደሚያሳልፍ ጥሩ ውጤት ነበር ይሰራል እና ማለፍሽን ስታይ ጥሩ ዩኒቨርሲቲ ቢያንስ እንዲደርሰኝ ማለትም ይኖራል። ከሞላሽ በኋላ እንኳን የመጸጸት አይነት ነገሮች ይኖራሉ አብዛኞቻችን እና ባህር ዳር ዩኒቨርሲቲ ሲደርስሽ ምን አይነት ፊሊንግ ነበረው ያንቺ? እንዴት ነበር? በጣም ደስ ያለኝ ያኔ ስልክ አልነበረኝም እና ጓደኞቼ ናቸው አይቶ የነገሩኝ። አስታውሳለሁ የተነገረን በፋሲካ ሰኞን ቀን ያወቅኩት በጣም ነበር ደስ ያለኝ። እኔ ሳስታውስ ወጥ የሰራሁኝ ባህር ዳር ዩኒቨርሲቲ ደረሰ ስባል ትቼ ነው የወጣሁት። አንቻራየሽ ነበር ስመለስ እኔ ደውዬ ቴክስት ነበር ስለዚህ አልነበረኝም እና አስብ ምን አይነት ፋሽን ትቼ ነበር የወጣሁት ከቤት እና ባህር ዳር በጣም መወዳት ነበር። አንደኛ ግን የሞላሁት አዲስ አበባ ነበር። ግን በቃ ባህር ዳር ሲባል አንደኛ ለቤተሰቦቼም ቅርብ ነው ደስ አለኝና በቃ በጣም ነበር ደስ ያለኝ። በጣም ደስ ይላል። ባህር ዳር እኮ ባይዘው በጣም ብዙ ሰዎች የሚመኙት ዩኒቨርሲቲ ነው። አዲስ አበባና ባህር ዳር በቃ በጣም ቅንጡ የሚባል ዩኒቨርሲቲ ያለ የሚፈልገው አብዛኞቻችን ነው። አንደኛ ፈርስት ጀነሬሽን ነው። ብቻ ብዙ ነገሩን ደስ ይላል። እንደዛ ነበር ያንተ መጀመሪያ ስሜት ሲወጣስ? እኔ ተመሳሳይ ነው ከይራ ባይዘው ባህር ዳር በጣም ቤተሰብ ፈልገው ነበር። አዲስ አበባ ነው የሞላሁት ፈርስት። ነገር ግን ባህር ዳር ነው የደረሰኝ እና ኦልሞስት ተመሳሳይ ነው የራና የኔ ጆርኒ ዩኒቨርሲቲው አካባቢ ተመሳሳይ ነው። እንዴት ነበር ብቻ እስኪ አንተ እንዴት ነበር ዩኒቨርሲቲ? አንተለሽ የደስታና የሚባለው ስሜት አለ። በጣም ደስ ብሎኛል። በቃ ዋጅብስ ነግራችሁ ስለሽ ተመሳሳይ ነው። ግን በኋላ ምናምን አላ እዚህ ከመጣ በኋላ የነበረኝ ኤክስፔክቴሽን ማባከር አንዳንድ ነገር ብቻ አሪፍ ናት እኮ ባለው ግን ኤክስፔክት የምታደርገው የተነገረ ነገር እና ዳይመጣ ነው። ደስ ብሎኛል። እኔም እናንተ ደስ እንዳላችሁ ደስ ይበላችሁ። ደስ ይበል። በጣም ደስ ይላል። ባህር ዳር ዩኒቨርሲቲ በጣም የሚያምሽ ሰው እስኪ ስለ እንትኑ ብናወራ የዩኒቨርሲቲ ጆይን ካረግሽ በኋላ ያው የትምህርቱን አለ ሞር ፎከስ እናድርግበት ብዬ ነው። እንዴት ነበር የነበረው ከዩኒቨርሲቲ ጆይን ስታደርጊ? እንዴት ነበር ኤክስፔክት ያደረግሽው ዩኒቨርሲቲ? ማለት አብዛኞቻችን አሁን ዩኒቨርሲቲ ስናስበው መጀመሪያ ላይ የሆነ ነገር ነው የምንጠብቅ፣ ስንገባ እውነታው ደግሞ የሆነ ነገር ነው። እኔ አሁን ለምሳሌ ዩኒቨርሲቲ ጆይን ሳደርግ ለማም እንዳለ የሚያክል አላውቅም ነበር። 12ኛ ክፍል ማለፌን ነበር የምፈልገው። ከዛ ውጭ ግን ዩኒቨርሲቲ ላይ እንደዚህ አይነት ስርስ ያለ ትምህርት ምናምን ወፍ አስቤ አላውቅም። እና እንዴት ነበር የነበረሽ አንቺ? እስኪ መጀመሪያ እንዴት ኤክስፔክት አደረግሽ ዩኒቨርሲቲ? እኔ ጋር ምንም የጠበቁት ነገር አልነበረም። ምንም በእርግጥ ዩኒቨርሲቲ ወንድሜ ዩኒቨርሲቲ ነው የተማረው አዲስ አበባ ዩኒቨርሲቲ፣ ግን ምንም አልጠበኩም። ነበረች ማለት ነው። ምንም በቃ ሁሉም ካለኩ ምንም አልጠበቅም። እውነቱን ነው የሚነግረኝ። እንደዛ ነው ያለውን ነገር ስለሚነግረኝ ምንም የተለየ ነገር ይኖራል ብዬ አላስብም ነበር። 11 12 ነገር ሲገኝ አንድ ትምህርት ላይ ትንሽ ፎከስ ተደርጎልሽ ነው እና ያ ነገር ቀጠለ እስከ ፍሬሽማን ድረስ ቀጠለ ያ ነገር ወይስ እና አንድ አቴንሽን እና ምናምን ፍሬሽማን እና እንዴት ነበር ያለሽ? ፍሬሽማን ላይ ምን አለ መሰለህ በጣም ቴንሽን አለ። ብዙ የሚያነቡ ተማሪዎች አሉ፣ ላይብራሪ የሚያነቡ ተማሪዎች አሉና እነሱን ስታይ ብለህ ታስባለህ ምንድን ነው የተፈጠረ ያለው ነገር ትላለህና እኔ ማንበብ ጀምሬ ነበር ፍሬሽማን ላይ ያለው። ከገባሁን በኋላ ደግሞ በቃ ቢያንስ የሆነ የምንፈልገውን ትምህርት መማር አለብኝ ብዬ ስላሰብ እና ጆርናሊዝምን ታስብ ስለነበረ ነበርኩኝ። ሰላም ነበርኩኝ እኔ መጀመሪያ ይወማን እዛ ነበርኩኝና እዛ መሆኔ ደግሞ ለእኔ አሪፍ ነበረ። ሰላም መሆኑ ውሃም እንደ ልብ ነው የሚገኘው። ምንም እንትን አይልም፣ አያጨራምም። ይባብ በጣም ይጨንቃል። በደንብ ችግር እኛ ይባብ ነበር እንዴ አስበው እንጂ ውሃው ጨውጨው ነው የሚለው። ውሃ ከሳምንት ሻወር እንዴት ነበር? ከሰፈር እኮ ከግቢ ውጭ እኮ እየሄድን እናመጣ ነበር። ይባብ በጣም ከባድ ነው። ባይዘው ፍሬሽማን ስፔሻሊ ፍሬሽማን ነው ምንም መቋቋም አይችልም። ቤት የለመደ ከፋሚሊ ጋር ምንም ይከብዳል። ጨውጨው ሳምንት አንድ ከታጠብ በጣም ንጹህ አይደል? በሳምንት አንድ ከታጠብ አንድ አሪፍ ልጅ እንድትነስና ምትጠጥ በጣም የሚገርም ዛይ ሰላም አሪፍ ነበረ። ከዛ ያው ፍሬሽማን አለ። ፍሬሽማን
በነገራችን ላይ ፍሬሽማን እየተማርኩ ዩቲዩብ ነበር። ዩቲዩብ ሳይ የሚሰሩ ቢዝነሶችን አጠና ነበር። አጠና ነበር እና ዩቲዩብ ላይ ሲገባ የሆነ የሚያዋጣ ኢትዮጵያ ውስጥ የሚያዋጣ በትንሽ ካፒታል ሊሰራ የሚችል ነገር ምን አይነት ነገር ነው የሚገኘው? ሰርቻው እንደዛ ነበር የሚያመጣው። ከዛ ያው ዶርምንትን ስንመርጥ ጆርናሊዝም መረጥኩኝ። የመጀመሪያ ምርጫ የተጠበቀና ሻሪፍ ነበር። ለዛ ጭንቀቱ እንዴት ነው? ዲፓርትመንት ሴሌክሽን አሁን አብዛኞቹ የማይፈልጉ ዲፓርትመንት ይገባላ እና ያኔ የነበረው ጭንቀት አስበዋል? እንዴት ነበር? እዛ ጋር እስኪ የሆነ ፍራቻ ነገር አልነበረም? ደግሞ ታማክራለህ። ግቢ ውስጥ ያለውን ሰዎች እንትን ስትመርጥ ዲፓርትመንት ታማክራለህ። እኔ ጆርናሊዝምን እንደምመርጥ እኮ አውቃለሁ፣ ግን አማክራለሁ። የህግ ተማሪ ነበርና ገቨርናንስ በጣም አሪፍ ነው፣ ወጣሽ በጣም ጥሩ ስራ ያሰራሻል ኦኬ ብዬ የሆነ ደግሞ በሰከንድ ነበረ 5 ሰከንድ ምናምን ሲቀር ጆርናሊዝምን የመረጥኩት መጨረሻ ላይ ማለት ነው። ኢማጂን እና በጣም ነው የሚጸጽተኝ። ወደ ታቀይረው ገቨርናንስ ደርሶ የሚሆን በጣም ነበር የሚጸጸተው። እና ያው ደስ ነበር የነበረው ቴንሽን ደስ ነበር። ልክ ሳውስ ገናቀል እና ምርጫ ተጠበቀ ሰታው ኤቭሪቲንግ እኮ ካለፈ በኋላ ይሄናና ደስ የሚል ሞመንት ነበር። ሳስብ ምናምን አሁን 12ኛ ክፍል ነበር ቴንሽን ነው አሳስበው አንዳንዴ ሞሪ ነው ደስ የሚል ስሜት አለ። አሁን ማፊላር ኩማት አጣ በደንብ በጣም ነው ታናንዛ ፍሬሽማን አጋጣሚ ነው አልነበረች ምን ያገረጣሽ ሞመንት የለም ነበር አላ ፍሬሽቱን ኦኬ ነው ምናምን ፍሬሽ ያለ ጦጣ ምናምን የሚባል ነገር እሱ ነገር እንዴት ነው? እኔ እሱ ነገር አላቃጠለም። አዎ ማለት በቃ ይወራል። ደግሞ ሰፈር ውስጥ ዩኒቨርሲቲ የገቡ ልጆች ስላሉ ይወራል። እና ደግሞ እኛ የገባንበት ሰዓት ትንሽ ሶሻል ሚዲያ የምንጠቀምበት አይነት ነገር ነበርና በቲቪም በምንም የተመረጡ ተማሪዎችን የጠፍ ፕሮግራሞችን ስለምናይ ብዙ አይ ኦፖርቹኒቲ አሪፍ ነው። እሷ መጀመሪያ ላይ ተጠቅማ ነው ያን ነገር አይተዋለች በደንብ ስላየው ታው ብዙ ወንድም ማለት አሁን እኔ ምን ሆነ መሰላችሁ ፍሬሽማን ይዋል ነበር ጆይን ያደረገውና ጀስት ተማሪዎቹ ሲኒየሮቹ ይቀበላሉ። አብዛኞቹ በበጎ አድራጎት ምናምን ብለው የሚቀበሉት አለ እና ያኛው ነገር በጣም ፖዚቲቭ ሳይዱ ያለ የሆነ ፍሬሽ ምናምን ያያሉ ደግሞ ጦጣና ሞድ ይይዛሉ እና ምሽት ላይ ተመድበን ቁጭ ብለናል። ከዛ እቺ ሎተሪ መንገድ ላይ ሎተሪ ስልሽ ለምሳሌ የዶሮ ሎተሪ የበግ ሎተሪ ይዘው ማህተም ይለለው አለ የሚያስቆርጡ ቁጥር ያለው ብቻ ያንን ይዘው መጡና ሁለት ተማሪዎች ናቸው። ከዛ ሮማችን ገባ አንኳኩተው ሲኒየሮች ናቸው እነሱ እኛ ግን እንደዛ ስፒክ አላለ። ከዛ ፍሬሽ ናቸው አሁን 50 ብር ደረሰኝ ይላሉና ለምትወስላቸው አይ መግባታችሁ ስለገባን ኖርማሊ እየገባን ጆይን እያደረገን ለዛ የሚከፈል ክፍያ ነው ከዩኒቨርሲቲ ነው ብለው ምንድነው ስንላቸው አይ ምናምን የሚያጠንጥምሽ ጀስት በዛው በሙያ ውስጥ ያሉ እንደሚሰሩ አድርገው 50 ብር 8 ስንት ብር ነው የሚሆነው? 400 ብር ሰክሰው ነው ይላል። እናቴ ታሪክ ነው። ግቢ ገብተሽ ሲስተምስ እርግጠኛ ነበርሽ እንደምትሰሪ ግቢ ገብተሽ ወይስ ከገባሽ በኋላ ነው? ያሁን ያለበት ምክንያት ነው በዲቨሪ ነው ይሰራሻል? አዎ ይሰራው ያው አስባለሁ በጣም ሁለተኛ ዓመት ላይ ያለው እንደዚህ ጠይቅ ነበር መንገድ ላይ እንትን ያጠናው ቢዝነስ ያጠናው ነበርና ግን አልተሳካልኝም በሆነ ነገር። ከዛ ውጭ ላይ ተቃጥሬ ሰራው ሴልስ ሰራ ነበር። በጣም ለትንሽ ወራት ነው የሰራሁኝ። ምንድነው የኛ ጆርናሊዝም ትምህርት በተለይ ሁለተኛ ዓመት እያለን ከሰዓት በኋላ ዶርም ነበር የምንተኛውና በጣም የሚያስጨንቀው ዶርም መተኛት። ከዛ እስኪ አካባቢ ምንድነው የማጥናት ጀምር ጊዮርጊስ አካባቢ የሚለጠፍ እንትን አለ ማስታወቂያ ቦርድ አይታችሁ ከሆነ አሁን የተነሳው በኮሪደር ልማትና ነበር ነበር እዛ ጋር ሰው ተሰብስበው አንድ ሴት እንደዚህ ሴልስ እንፈልጋለን ምናምን እንዲሰር እንፈልጋለን ይላል። ሴልስ ራሱ ምን እንደሆነ አልገባኝም ነበር። ምክንያት እንዳወልኩኝ ቡቲክ ነበረ ላሰራ ነበር ከሰዓት ተቀጥረሽ ማምጣት ምትገርም ሰው ናት እናቴ። የቢዝነስ አይዲያ ይሄ ነገር ግን እንዴት ሊሆን ይችላል? እሺ
ቻናል ይሄን ዲያቆን ፋብሪኬሽን ሼር ኖርማሊ 366 ፖድካስት ብለህ ስፔስ አልሰጡ ሰርች ሲደረግ የሚገኝ ፖድካስት ነው፣ የወጣቶች ፖድካስት። ኦኬ ወደ ሀሳባችን እንመለስ። እንትን ጋር ነበርና ዴሊቨሪው ጋር ሴልሱ ጋር እንዴት ነበር የሴልሱ? በኋላስ እንዴት ተውሽው? ለምን ያክል ጊዜ ሰራው? ለትንሽ ወራት ነው። ያው ከዛ ትምህርት በደንብ እየተጠነከረ ሲመጣ ከትምህርት ጋር ትንሽ ሲጋጭኝ አቆምኩት። ግን የራሴን ስራ መስራት ነበር የምፈልገው እና 3ኛ ዓመት ስገባ 2ኛ ዓመት አልቆ 3ኛ ዓመት ስገባ ግቢ መጠየቅ ጀመርኩ። ቦታ ልሰጠኝ በጣም ነበር ዊዝደም በጣም መላለስ ነበረ። ትልቅ ሰዎችን አናግር ነበር እና አልተሳካልኝም። ዘመናት ተሰከልሽ? አዎ ውስጥ ላይ ለመስራት አልተሳካልኝም እና ከዛ ምን ማድረግ አለብኝ? የተወሰነ ገንዘብ መበደር አለብኝ፣ ውጭ ላይ መስራት አለብኝ አሰብኩ። ምንም ገንዘብ የለኝም እና አይዲያው ብቻ ነው ያለኝ። ከዛ 3ኛ ዓመት ልክ ጨርሰን በዚህ ማለት በጣም ነበር የምለፋው እንደዚህ የራሴን ለመስራት ለመቋቋም። 3ኛ ዓመት ልክ ጨርሰን ስንወጣ ክረምት ላይ እቃዎችን ይዤ ሄድኩ ወደ ቤት። ማሽን ለስራ የሚያስፈልገኝ ነገር ይዤ ሄድኩ ከባህር ዳር። ክረምት ላይ በደንብ ሰራሁ እዛ ቤቴ። ሰከንዲር ነው እንደዛ ሰመር ላይ ነው አይደለም? 3ኛ ዓመት ላይ 3ኛ ዓመት ሰመር ላይ ነው በደንብ የሰራሁት። 3ኛ ዓመት ሰመር ላይ በደንብ ሰራሁና 4ኛ ዓመት ስመጣ ወዲያው ቤት ተከራይ በረንዳ ተከራየሁ። ማሽኔን ይዤ ነው የመጣሁት። በጣም የሚገርም ቢዝነሱን እዛወቀችው ገባ እዛ ኖርማሊ ያጠናችው እና ትንሽ መንቀሳቀስ የቤት ስራ የሚሆን ለመብራት ለወጪዎች የሚሆን ገንዘብ ይዤ መጣሁኝ። ምንም አላደረኩትም። ስራ ላይ ኢንቨስት ያደረኩት ከዛ ስራ ተጀመረ ማለት ነው። ሂራ ፋስት ፉድ ባይ ዘ ወይ ሂራ በጣም የሚገርመው እኔ እስከ ብዙ ቀን የማውቀው ሂራ ሲባል የፋስት ፉድ እርጥማ ማለት ጀስት ብዙ ነገሮች አሉ። ዴሊቨሪ እንደምትሰሪ ግን ቅርብ ጊዜ ነው ያወቅሁት። የምር በጣም የሚገርም። አዎ እዚህ ባህር ዳር አሁን የሆነ ነገር የምትፈልግ ከሆነ እንትን ታደርጋለች። ምግብ ሌላ ነገሮች ትሞክራለች። ለጊዜው ምግብ አልጀመርኩም። ምግብ ነው? አዎ ምግብ ደማኔ ለጊዜው በጣም እየሰራለሁ። ፋስት ፉድ መተናል። ዘፈንም አለ ምክር ሰው ያውቀት ዘፈን አቤት ከቻፓች በጣም ይገርማል። በጣም ይገርማል። ባይ ዘ ወይ ቦታው የት አካባቢ መሰላችሁ? የባህር ዳር ዩኒቨርሲቲ ዊዝደም ካምፓስ ዊዝደም አለ እና እዛው ፊት ለፊት አካባቢ ነው የሚገኘው። በኋላ ኦቨር ላይ አድርገን እናሳያቸዋለን። ቪዲዮ ጋር ሄዳ ፊት ለፊት ጋር እዛው ፊት ለፊት ሲጀመር ብትጠይቁ ሁሉም ሰው ያውቃታል። እዛ አካባቢ ታዋቂ ስለሆነች ሂራ ፋስት ፉድ የት ነው ብትሏት በጣም ያሳያቸዋል። የሚገርም እርጥብ ነው እናቴ። ምንም ነገር በቃ ካቻፓስ እንደዚህ እናቴ በጣም የሚገርም እና ደግሞ ሌላው ዴሊቨሪ ስለምሰራ ያ ዴሊቨሪ ማስቀምጣለሽ ነው እዚህ ጋር እናሳየዋለን። ኦቨር ላይ አድርገን እስኪ ስለዚህ ዴሊቨሪ ዴሊቨሪ ምንድን ነው የጀመርኩት? የግቢ ተማሪዎች ከሁለት ሰዓት በኋላ መውጣት ስለማይችሉ ለግቢ ተማሪ ነው በጣም የማቀርበው። ከሁለት ሰዓት በኋላ እኔ ተፈቅዶልኛል ስለ ተባብረውኝ ማለት ነው። ተባብረውኝ ከአራት ሰዓት አመሻለሁ ስራ ቦታ ላይ። ብዙ ጊዜ እንደዛ አመሻለሁ። ለሰዓት ነው ግቢ በር የሚዘጋው። ለሰዓት የግቢ በር ይዘጋል፣ ግን ትእዛዝ ትቀበላለች እስከ 4 ሰዓት ድረስ እና ዴሊቨሪ በሳይክል ነው የማዘው። ሳይክል ተሰጠውኝ ነው ጓደኞቼ ሰጠውኝ ነው። ቲክቶክ ላይ እያየሁ ነበር እንደምትችል እናቴን እየገረመ እና እየነዳች ትዞራለች። አዞርም እያለ እየጠበቀ ነበር። ዞረች እናቴ። የሚገርም አይ በቃ በሳይክል ዴሊቨሪ አላችሁ። በጣም የሚገርም እኔ በጣም እየገረመ አይ ደስ ይላል። ስለሽ ዴሊቨሪ በዚህ ላይ ደግሞ ሰፊ ነው። ተሙና አለች በተለይ ለፒዳ ተማሪዎች በጣም አሪፍ ነው። ግን በቅርቡ በደንብ እንትን ስል ሙሉ ከተማው ላይ ዴሊቨሪ ይኖረኛል ብዬ አስባለሁ። አይ ከተወሰነ ጊዜ በኋላ አስቧል። ምሽት ላይ ለምሳሌ እስከ 2 ሰዓት ምናምን የሚያነብ ተማሪ አለ። ለምሳሌ ሲያነቡም ውስጥ ግቢ የሚሆነ ተኝቱን ምንም ብሎ ሰዓት የሚያልፍበት ተማሪ አለ። 2 ሰዓት ግቢ በር ይዘጋል፣ መውጣት አይችልም። ያኔ ግን ሂራ ጋር ደውለህ እስካሁን ማስተካከል አልጀመርኩም።
እና ማስከፍል አይመስለኝም። ዴሊቨሪ ችግር የለውም እናንተ ትንሽ ብርማ ትጨምራለች። እስከ ዶር መጥቷል እንዴ ማትጨምሩ ትጨምራለህ። በጣም የሚገርም ነው። እኔ በቢዝነስ እኔ ግን በጣም የሚገርመኝ ደግሞ ነገሩ የሚገርመኝ ቃል ባይዘው ያበዛሉና ስለሚገርመኝ ነው ነገሮች ሁሉ ምን መሰላችሁ? እኔ አብዛኞቹ ሰዎች ሳቀው በቃ ተማሪዎቹም ራሳችን ተማሪ እንደመሆናችን መጠን ብዙ ጊዜ ወደ ቢዝነሱ ዓለም አንቀላቀል። ዩኒቨርሲቲ ግራጁዌት አድርገን መውጣት ከዛ በዛ እንትን መፈለግ ስራ ለምሳሌ ጆርናሊዝም ከሆነ የሆነ ሰው ኪራ ጆርናሊዝም እየተማረች ዩኒቨርሲቲ ውስጥ ሰው የጆርናሊዝም ዲፓርትመንትን ስራ ነው የምትፈልገው አይደል? አብዛኞቹ እንደዛ ነው የሚደረገው። ምናልባት ወጥተህ ስራ ካጣ በኋላ ነው ፋሚሊን ሰፖርት አድርጉኝና የሆነ ስራ ልጀምር ወይ ደግሞ በራስሽ የምትንቀሳቀሽ። ያ በሆነበት ጊዜ ግን ዩኒቨርሲቲ ውስጥ ትምህርት አለብህ፣ ብዙ ነገር አለብህ። ያን ነገር ተቸችለ እንደ ጓደኞች የሆነ እኮ የሆነ ጆርኒ የሆነ ማሳለፍ የምትፈልግ ነገር አለ። ከዛ ተወጥ አድርገህ ግን ይሄን ሳክሪፋይ ማድረግ ኢማጂን ከምን የመነጨ ነው? አንዳንዴ ጥያቄ ይጭርብኛል። ፋሚሊ የሆነ እንድትሰሪ ነበራቸው የሆነ ሞቲቬሽን አለ ወይንስ ደግሞ የሆነ ቁጭት አለብሽ ለስራው? እንዴት ነው? ያው ሁሉም ሰው ህልም አለው ብዬ አስባለሁ። ህልሙ ይለያያል። እና ያን ህልም ለማሳካት ደግሞ መጣር አለበት። የትኛውም ሰው ህልም ዝም ብሎ ሊሳካ አይችልም። ህልም ስለ ገብቶሃል አይደለ? መኖር የምፈልገው ህይወት እና የአንቺ ህልም ምንድን ነው ብትለኝ ባለጸጋ ሴት ነው በጣም የምፈልገው። እናቴ ይገባታል እየሰራሽ ነው። ኦኬ ባለጸጋ ወይኔ ብር ያለው ማለት ነው። በቃ እኔ እኮ ጸጋ ያለው ሰው ምናምን ባለጸጋ ነው የተባለው። አያገባኝሽ። እንደዛ መሆን ፈልጋለሁ። በቃ ይሄ የራሴ ፍላጎት ነው። ያን ነገር ለማሳካት ደግሞ የግድ መጣር አለብኝ እና ለዛ ነው በቃ ምንም ምክንያት ባለጸጋ ሴት ነው መሆን አልፈልግም። አይ አሪፍ ነው። በዛም እኮ ነው አሁን እየተንቀሳቀሰች ያለው። አያ እኔ ባለጸጋ መሆን ፈልጋለሁ፣ ግን እንቅስቃሴ ወፍ ዜሮ። ባልዩ እድለኛ ነው። አይ ይገርማል። አይ እንትንስ አሁን ለምሳሌ ከትምህርት ከጨረስሽ በኋላ ወጥቶ ለመስራት የሚስተካከለው ለመስራት ታውቂዋለሽ። አሁን ከትምህርት ሳይክል ስለምገኝ ማለት ነው ለፍራቻ አንቺ ጋር ለሰለሽ አንቺ ኦሬዲ የራስሽን መስራት ጥሩ ነው የሚሰራው ያለሽ ነው። አዎ ተቀጥሮ የምታሳብ የለኝም፣ ግን ደግሞ አንዳንዴ ህይወት ውስጥ ምን እንደሚያጋጥመው አታውቅም። አዎ ግን ያንቺ ሀሳብ ምንድን ነው ብትለኝ ተቀጥሮ የመስራት ሀሳብ የለኝም። ይህንን ስራ የማስፋፋት ሀሳብ ነው። እርግናዛ ነው። አዎ ይመስለኛል። ብዙ ጊዜ በቃ ብዙ አሁን ራስ ቢዝነስ ኢንተርፕሬነር ካልሆነ በጣም ይከብዳል። ከቁጥር መጠበቅ በጣም ከባድ ነው። አሁን በዚህ ስፔሻሊ በዚህ ጊዜ አስብ ደግሞ ዓለም ላይ ያሉ ቢዝነሶች ነው ትንሽ ከሆነ ማለት ነው ቶምቶሚልሶች ደንተናች ማለት ወይ ረደድናቸው አልተማሩም ብዙ አልገፉም ወይ ማለት ዘርገፉት ስለሳይሆን አላ በትምህርታቸው ጎበዝ ያሉ ማለት ነው ወይ ደግሞ ትምህርት ደረጃ ያልገፉ እስከ 11 ምናምን ያቋረጡ አውቶማቲክና አሁን ላይ ያላችሁ ከሆነ ትምህርት ምናምን ዝናላ አስካምነው ማድረግ ነው ነገር አለ እና ያ ትምህርት ምናምን ከ12 በኋላ ከ8 በኋላ ምናምን ሪኮመንድ ታደርጋለች ነው። አዎ ያስባሉ። ምክንያቱም ያልተማረ ትምህርት ከሌለ ምንም እንትን በተለይ ደግሞ በጣም ዘመናዊነት እየዘመነ ዓለም አንድ በሆነችበት ሰዓት አሁን እኛ ዩቲዩብ እየሰራን እየሰራች ነው አይደል? ይሄ በመማራችን ነው። 8ኛ ክፍል ወር 7ኛ ክፍል ያቋረጠ ሰው ይሄ አይዲያ ሊመጣለት አይችልም። እኔ ያልኩሽ ምሳሌ አሁን እኔ በ7 ዓመት ዩቲዩብ ጀምር ዩቲዩበር እንደሆነ አውቃለሁ። በ7 ዓመት ግን የሆነ ነገር ታውቂ ይገባል። እኔ መማር አስፈላጊ ነው ነው ማስበው። እንዴት መሰለሽ ነው አሁን የገባኝ ማለት ነው። አሁን ለምሳሌ ተማሪ አለ የኮዲንግ ተማሪ አለ ዲገብታ የኮዲንግ ትምህርት ተምሮ ኮምፒውተር ሳይንስ ሶፍትዌር ማን ጨርስ ይችላል። ግን አሁን ያለች የሆነ አለ 11ኛ ክፍል 9ኛ ክፍል ትምህርት ኮዲንግ ላይ ፎከስ ቢያደርግ ከዲገብታ ከሚለው ተከታተል የራስ አዲስ ከቶ ነው ነገር አለ። እኔ ያልኩሽ ትምህርት ፊደል ላይ ቁጥር ሳይሆን አንተ ትንሽ ገብቶ ምናምን የራሳችን አላማቸው አላ ዛሬ ፎከስ ቢያደርጉ አዎ እሱ ነገር እንስማማበታለን። ምክንያቱም የትምህርት ስርዓታችን በራሱ ከኛ ጋር ምንም የማይሄድ ምን ኢትዮጵያ ካለችበት የእድገት ደረጃ ላይ የማይሄድ የትምህርት ስርዓት ነው ያለው። እሷን ሰው ጋር በጣም እስማማለሁ። ግን መማር ያለባቸው ግን የትምህርት ስርዓታችን ቢቀየርና
ሁሉም ፋሽን በሆነበት መንገድ በተግባር እየታገዘ መማሩ አሪፍ ነው። በአጭር ጊዜ ቶሎ ሀሳብ ምን ያደርጋል? አዎ ሲጀምር ይሄ ነገር መበረታታት ያለበት ሀሳብ ነው። አሁን እንደምትይው እኛ ምንም እንኳን የፖሊሲ አርቃቂ ወይም አዋቂ ያን ያክል ባንሆንም ግን እንደ ሀሳብ የኢትዮጵያ እየሄደበት ያለው ወይ ኖርማሊ ቲዮሪ ነው የምትማረው። ቲዮሪ ደግሞ እስከ መቼ ነው ቲዮሪ ብቻ? ፕራክቲካሊ የለም። ለምሳሌ አንድ የፋሽን ዲዛይኒንግ ወይ ደግሞ ሌሎች እንትን ለምሳሌ ምን ብዬ ልንገር፣ በቃ የኢኮኖሚክስ ተማሪ ወይ ደግሞ ጆርናሊዝም አንድ የጆርናሊዝም ተማሪ ኖርማሊ ሚዲያው ላይ ወጥቶ ራን እያደረገ እየሞከረ ካልሆነ ዝም ብለህ ወጥተህ ምንም ሳያሰሩ ምናምን ትምህርት ተምረህ ወጥተህ ግራጁዌት አድርገህ እንትን ብትለው ትንሽ ይከብዳል። ሞሮፍ ነገ ቲቪ ስቴሽን ላይ ሬዲዮ ላይ ገብተህ ለመስራት እንትን ይላል። ግን መጀመሪያ ላይ ስንሰራ በዛ ወይ እየሰራንበት ብንሄድ መንገዱን እያቀመስነው ብንሄድ አሪፍ ነው እና ብዙ ጊዜ ቅድም ያወራው ሀሳብ ችግር የሚሆነው በቃ መጨረሻኛ መዳረሻችን በትምህርት ብቻ ነው ብለን ስለምናስብ ነው እንጂ አሁን እኔ አሁን ከዚህም በኋላ ማበረታታው በተወሰነ የሆነ ሰው ዩኒቨርሲቲ ገብቶ እንዲማር እፈልጋለሁ። ግን ላይክ እንደ ሂራ የሆነ በጎን የሆነ ነገር መስራት አለበት ብዬ አስባለሁ። ጆይን አድርጌ ግራጁዌት ስታደርግ ዩኒቨርሲቲ ሌላ አዲስ ጭንቀት ውስጥ መግባት የለብንም። ሌላ ለምን እኮ ማሰባ ለዛም ግን የትምህርት ስርዓታችን መቀየር አለበት። እኔ አሁን ከሰዓት ስላደረገኝ የእኛ ትምህርት አንተን ተማሪ ስለሆንክ ጆርናሊዝም ትንሽ ለቀቅ ያለ ነው። ስለዚህ ከሰዓት ብዙ ጊዜ አይኖርም። ጠዋት ላይ ነው አብዛኞቹ። ይህ ደግሞ ሌላ ነገር እንድታስብ ያደርጋል። ለምሳሌ የጤና ትምህርት ስታስብ ወይም ደግሞ የማርኬቲንግ ወይም የኢኮኖሚክስ ትምህርት ስታስብ ሙሉ ቀን ተማሪ ናቸው። ለምን ደግሞ ሙሉ ቀን የሚማሩት? አሁን አስበህ በጣም ያደጉት ሀገራት እየሰሩ ነው የሚማሩ። የትምህርት ክፍያቸውን ጨርሰው ነው የሚወጡት። ይማራሉ፣ ይከፍላሉ። ይሄ ደግሞ የትምህርት ስርዓታቸውን ሙሉ ቀን ስለሚማሩ አይደለም። ግማሽ ቀን ትሰራለህ፣ ግማሽ ቀን ትማራለህ። እንደዛ አይነት ቢሆን አሪፍ ነው። ያኛው ወይ በጣም አሪፍ ነው። አዎ እስኪ ስለ እንትኗ ጉዳይ ነው። የዩኒቨርሲቲ አሁን ተማሪዎች ኦልሞስት አራተኛ ነሽ፣ ሪሰርች አለ፣ ብዙ ነገሮች የሚሰሩ አለ፣ ፕሮፖዛል እና የሚባል ነገር አለ። አሁን ነው የሚጀምረው ግን ይቆያል መሰለኝ። ከዛ ጋር እንዴት ነው ያለው ስራው? ቢዚ የመሆኑ እድልሽ እንዴት ነው ስራው? ማለት አሁን ዴሊቨሪው አለ፣ የኖርማል የፋስት ፉድ አለ። እሱ ሁለቱ ከዛ ጋር ያለው ሁኔታ እንዴት ነው ራን የምታደርጊው አንቺ? ቢዚ በጣም ይከብዳል። ሱብሰሰን ደግሞ ለፋስት ፉድ የሚያስፈልጉ እቃዎችን ራሱ ወጥቼ የምገዛው ራሴ የምገዛው እና ትንሽ ቻሌንጅ ያደርጋል በጣም። ያው ግን በቀን 24 ሰዓት አለ። ከ24 ሰዓት ውስጥ አከፋፈል መጠቀም አዎ በጣም ምንተኛ ግን እኮ ታይም በጣም እንትን ነው ያንቺ ጊዜ ነው የሚያደርገው። ግን አሁን እግዚአብሔር ይመስገን አጋዥም ስላለኝ ትንሽ እሷም ትረዳለች። 10 ሰዓት ብዙ ጊዜ ነው አሁን ላይ። በፊት እንደጀመረው ራሴ እየራሱ በነገር ላይ እኔ ጋር የሚመጣ ደንበኛ ልጦ ነው እንትን የሚለው እንደጀመረው አካባቢ ያጣቸዋለሁ ያግዙኛል። ስልክ ተቀብለውኝ ልጠውልኝ ከትከውልኝ ነገር ነው እና መጥበስ ላይ ብዙ ጊዜ ነው ትኩረት የማደርገው። አሁን ደግሞ አውቃለሁ ሰብስክራይብ በተን ክሊክ አድርግ፣ ላይክ ይላል። ላይክ ያደርጋችሁ እንትን ሰራተኛ ቀጥረሽ ነው ወይስ እንዴት ነው ያለው? ሰራተኛ ቀጥረሽ አያ አስበው እንትን እኮ ግን እኮ ይከብዳል። ለምሳሌ የወጪ አለብሽ፣ የዛኛው ኪራይ አለ፣ ኮንቴነር አለ ራሱ ይቻላል። ባይዘው የሚገርም ቦታ ላይ ነው፣ እዛው አካባቢ በሩ አካባቢ ነው እና የኮንቴነር ኪራይ አለ፣ የሰራተኛ የምትከፊው አለ፣ ወርሃዊ አንቺ ወጪም አለ ትንሽ ያ። ስለዚህ ያኛው ነገር ሰፖርት እያደረግሽ ነው ማለት ነው የቢዝነሱ የፋስት ፉድ ማለት ነው። አዎ በሱ ነው እንትን ልንችለው ከሱ ነገር የሚያገኘው ነው። ትንሽ ይከብዳል ግን ያው ታልፈዋለህ። እንትን እስኪ አሁን ቢዝነስ እየሰራሽ ነው፣ የቢዝነስ ኢንተርፕሬነር የመሆን ፍላጎት አለ። ዩኒቨርሲቲ ግራጁዌት ስታደርጊ ወደ ቢዝነሱ የመሄድ ፍላጎት ነው 100% ወይንስ ደግሞ ወደ ጋዜጠኝነት ስራ ነው የመሄድ ፍላጎት ያለሽ? የትኛው ነው አሁን ትመርጪው? አሁን እንግዲህ ኦልሞስት 5 ወር 6 ወር አካባቢ ማክሲመም ግራጁዌት ለማድረግ አይ አንዱ ሰኔ 14 ነው መረቃው። ሰኔ 14 አስበው ፋስት ፉድ ይቀጥላል አይደል? ግራጁዌሽን በኋላ አዎ ይቀጥላል። ወደ ቢዝነስ መሄድ ይመስላል።
ቢዝነስ የእንትኑ ጓደኛስ ማለት የእንትኑ ጉዳይስ የጆርናሊዝም አሁን ለምሳሌ እንግዲህ እየሰራሽ ነው ያለሽበት ምናልባት ስራሽ የሚበረታታ ከሆነ በጎን በኩል የመስራት ፍላጎት ምናልባት የሰራተኛም ቀጠረሽ ምናልባት የኢምፕሩቭ ሞር እያደግሽ በሄደ ቁጥር የስራው ሂራ በፋስት ፉድ አይደለም ነገ በሌላ ቦታ እናገኛታለን ሌላ ቢዝነስ ላይ እናገኛለን ብዬ አስባለሁ። ለምሳሌ ዛሬ ከዚህ ምግብ አይነት ከሆነ ነገ ደግሞ ሌላ ኢምፕሩቭመንት አለ ሌላ ብዙ ነገሮች አሉ። በነዛ ወይ ጆርናሊዎች በምትይባቸው መንገዶች መካከል ላይ ግን አንቺ ምናልባት ፍሪ ምትሆኝ ከሆነ ሰራተኛ ምናምን አሁን እየቀጠርሽበት ያለሽ ሁኔታ አለ ወደ ጋዜጠኝነቱ የመስራት ነገር ነው አትሞክሪም? ክፍተት ብታገኝ ፍላጎት እንዴት ነው? አሁን የሆነ እንትን ላይ ባይዘው እንደዚህ አፋጥሱብሽ ጥያቄ ምን ትያለሽ ፕሮግራም ላይ ስለ ፍላጎቱ እንዳለሽ ስለ አየሁ ነው በጣም ብዙ ጊዜ ትሳተፋለች በጣም የሚገርም እና መድረክ አለ እዚህ ዩኒቨርሲቲ ውስጥ የሚገርም ፕሮግራሞችን ታዘጋጃለች እዛ ላይ ራሷን እንትን ታሳያለች እና ትጽፋለች በጣም እኔ ቦፍበር ብቻ ብዙ ነገር ነው ያለው መድረክ ማንንም ብዙ ጊዜ እሱም አለ ያኛው የጋዜጠኝነቱ ፓሽን ውስጥ የታየ ይሄዳል ሞክሪ ይመስለኛል ነው እሰራለሁ በደንብ እሰራበታለሁ ግን ምንድነው በጣም ስቴብል መሆን አለብኝ በቢዝነስ ጉዳይና በደንብ በጣም ትኩረት አድርጌ የምሰራው ለጊዜው የቢዝነስን ጉዳይ ነው ግን የተማርኩበትም አለ ቤተሰብ ከኔ የሚፈልገው ነገር አለ እና ደግሞ እኔ በጣም የምወደው ዲፓርትመንት ነውና ጋዜጠኝነት ላይ እሰራለሁ ግን ትንሽ የምቆይ ይመስለኛል ትንሽ የተወሰነ ጊዜ ያስፈልገኛል ከተወሰነ ጊዜ በኋላ ምናልባት ቪዲዮ ከሆነ ጆይን የማድረግ ነገሩ በነገር ላይ አሁን ላይ ሶሻል ሚዲያ ላይ እሰራለሁ ቲክቶክ ላይ ሂራአት 21 በዚህ አጋጣሚ ላይክ ብሎግ ነገር እሰራለሁ ሂራ ፋስት ፉድን ማስተዋወቅበታለሁ በቅርብ ደግሞ አንድ ልጀምር ያሰብኩት ሀሳብ አለ እሱ ላይም እሰራለሁ ብዬ አስባለሁ ሶሻል ሚዲያ ላይ አልጠፋም አይ መሆንም አለበት አንደኛ ጆርናል የጋዜጠኛ ተማሪዎች ኮሚኒኬሽን በዛው ልክ ደግሞ ፍላጎትም አለሽ ግን ቲክቶክ ላይ ቪዲዮ እያየሁ ስለነበረ ነው ለዩኒቨርሲቲ ላይፍ ውስጥ እንግዲህ ዩኒቨርሲቲ ውስጥ ሀፕን የሚያደርገው ነገር አለ ኤዱኬሽን ምናምን አይነት ነገሮች ፍሬንድስ መያዝ ነገር አለ እሷ ነገር እንዴት ነበር ያለፈችው እስኪ እንዴት ናት አሁን ሲያላችሁ ያ ምን አይነት እኔ እንጃ ማለት እሱ ነገር እንዳልኩ ነው ዩኒቨርሲቲ ላይ ያለውን ነገር መጀመሪያ ውስጥ ስለገባሁ ብዙ እንትን አላልኩም ላይክ ጓደኞች ይኖርሃል እንደማንኛውም ሰው የወንድ ጓደኛም ይኖርሃል ላይክ ሴትም ጓደኛ ይኖርሃል ጀማት ይኖርሃል ግን በፍቅር ጉዳይ እስካሁን ግቢ ውስጥ አላጋጠመኝም እግዚአብሔር ይመስገን ይኖራል አይ ለሌሎች ሳይሰስ ግቢስ ነው ይመክራል ምን ያው ሎቹ ሀፕል የሚሆንበት ዩኒቨርሲቲ ውስጥ ግልጽ ነው ግን ያው እኔ ትኩረት የሆነ ቢዝነስም ስለሆነ እዚህ ጋር በደንብ እንትን አላልኩም ግን ያው ጥሩ ሰው ከተገኘ መያዝ ነው ጥሩ ሰው ከተያዘ መያዝ ነው እኮ ታርግልኝ እቺ ባይዘው ለተምን የምትፈል ነገር ነች ብዙዎቹ ተዋውቀው ተዋውቀው ትዳር መስርተው የሚኖሩበት ሰዎችን አውቃለሁ በዛው ልክ ደግሞ ዩኒቨርሲቲ ፍቅር ከበራል የሚባል ነገርም አለ ያው እንግዲህ እንደ ልብህ ይነግራል የኔ ካራክተር ግን የለም እሺ እንትንስ ፕሪፕሬር ምንድነው ግፊት ነገር ግን ይኖራል እንጂ ግፊትማ ይኖራል እሱ እንዴት ፓሳራክሽ ለምሳሌ አሁን አንዳንዴ በጣም ከባድ ነው ማለት በሆነ ወይ አንቺ ሳትፈልጊም የሆነ የመግባት አይነት ነገር ይኖራልና ግፊት እሱ እንዴት መቋቋም ይቻላል ያው ወንዶችም ስለምናውቀው እንደምሰራ ብዙ ጊዜ በሼም የምንገባበት ብዙ ጊዜ ሼም በቃ ሼም አላዘኑም ያን አይነት ነገር እሱ ግን መሆን የለበትም ለምን ለሱም አንደኛ ፍቅር በማዘን የሚጀመር ነገር አይደለም የማስበው ሆነ ልብኝ ነገር አለ የወደድከው ሰውና እኔ ሸምኛ እንደማናገር ምንም ለሰው ልጅ ምን ነገር ማድረግ አልፈልግም ምክንያቱም ዋጋ ያስከፍላል ያ ነገር ስለዚህ እዚህ ቀረብሽ ማለት ነው ስላመንኩበት ነው የሆነ እናንተም እየሰራችሁ ነው ፕሮሞት አደረግ አመኝበት ነው ማለት ነው አሪፍ እስኪ ሂራ አሁን እንግዲህ ካለሽ የወጥ ሞክሮም በተለይ በቢዝነሱ ዓለም ያለሽ ፓሽን አለ እስኪ አሁን ለዩኒቨርሲቲ ተማሪዎች አሉ ልክ እንደኔ አይነቱ ቢዝነስ መስራት እየፈለገ ነገር ግን የማይሰራ ሰው ምን ትመክሪያለሽ
ማለት አንቺ ኦልሞስት እየተንቀሳቀስሽበት ያለ ሁኔታ ነው። እየሰራሽ ነው ስራ ግን ሰራተኛ ቀጥረሽም ሰው እየሰራሽ ነው። ግን መስራት እየፈለጉ ግን የማይሰሩ ሰዎች አሉ። በዚህ ወይ ሳይሆን በሌላ ስራዎች መስራት ይፈልጋሉ። ለነሱ ሰዎች እስኪ ምን ምክር ትመክሪያለሽ? ከራስሽ ከተሞክሮሽ አኳያ ምን ቢያደርጉ ይሻላል ብለሽ ታስቢያለሽ? ያው የመጀመሪያው ነገር የሚሰሩትን ነገር ለይቶ ማወቅ፣ ከዛ ሲቀጥል ደግሞ በቃ ደፋር መሆን። አንዳንዴ ብዙ ጊዜ አይቆ የምንለው ውድቀትን በመፍራት ይመስለኛል። በታች ድረስ የሆነ ነገር በሆነስ ግን በቃ ካልሞከርከውና ካላየው ያን ነገር አታውቅም። ስህተት መሆኑን የምታውቀው ገብተህበት ከሄድክ በኋላ ነው። ፈተና ተፈትና ኤክስ መሆኑን የምታውቀው ኤክስ ስትሆን አይደለ ነው። አልፈተንም ብትል ማወቅህንም አታውቅም። እና ሰው የሚማረው ደግሞ ከስህተት ነው ብዬ አስባለሁ። ስለዚህ ደፋር መሆን፣ ብዙ ጊዜ ደፋር መሆን ነው የሚከብደኝ። ምን ከስብስ የሚለው ነገር በጣም ያስፈራናል። እንደው እንክሰል ጀመረ ነው እንክሰል የምናጣው ነገር የለም። አዎ ሚስቴክ ደግሞ በጣም አሪፍ ነው ለሰው ልጅ እና በቃ ደፋር መሆን ነው። ብዙ ጊዜ እኔ እንትን ይሄ ኢንፍሉዌንስ የሚያደርገውም በሞቲቬሽን ሰዎች ስራ ሲጀምሩ ይመስለኛል። አብዛኞቹ ወደ ስኬት ላይ አሁን አብዛኞቻችን የሆነ ሶሻል ሚዲያ ላይ ኢቨን እንጀምራለን። ለምሳሌ ቲክቶክ ላይ የሆነ ስትሪም ማድረግ ይጀምራል ወይ የሆነ አንተ የሆነ ስራ ሲጀምር ይጀምራሉ። ከዛ የሆነ ሰው ስላየ ብቻ የሆነ ስራ ስንጀምር ያኛው እንደ ሞቲቬሽን ሆኖ አብሮ የመዝለቁ ጉዳይ ጥያቄ ውስጥ ይገባል እና ምናልባት ግን ለዛ ሙያም ፓሽን ቢኖራቸው መጀመሪያ ልክ እንደተናገርሽው መጀመሪያ ላይ ፓሽን ሳይኖረኝ ለምሳሌ እኛም ፖድካስት የምሰራው ለስራ ፓሽን ሳይኖረኝ የሆነ ሰው አይቼ የምሰራው ከሆነ ምን እናስቀጥልበት እስከተወሰነ መንገድ ትሄዳለህ። ግን የሆነ ለቢዝነስ ለብር ብቻ የምሰራ ከሆነ ለእኔ ላይክ ፓሽኑ ፍላጎቱ መስራት እንጂ የማደርግበት ነገር ካልሆነ ከባድ ነው የሚሆነው እና ምናልባት የዛ ነገር ፍላጎቱ መኖሩም በጣም ወሳኝ ነው እያስባለሁ። ሞቲቬሽን ለምሳሌ ደግሞ ሞቲቬሽን አንዳንድ ሰው አለ ሞቲቬሽን ቪዲዮ ምናምን ላይ ጀምራ ተቆጣ ባይዘው እንትን ሞቲቬሽን ሙክሻው ምናምን ደርሶ ኮታርግልኝ ሙክሻው ነው ይሆናል የሆነ ደቂቃ ላይ ነው ቶታ ምናምን ይላል እና ሞቲቬሽን ታሳየን ውስጣችን ነገራችን አላ ፍላጎታችን አይታችሁ መግባት አሪፍ ነው። ማስተዋወቅ ትችያለሽ። ባይዘው አናስከፍልሽም። ክፍያ የለም። ለጊራ ያው ነፃ ነው መሰራሽ። አድቨርታይዝ ማድረግ ትችያለሽ። ባለፈው ለነሱ ሰብስክራይብ በነፃ ያ አመሰግናለሁ። ሂራ ፋስት ፉድ እባላለሁ። አሁን ላይ እየሰራሁ የምገኘው ባህር ዳር ከተማ ውስጥ ቀበሌ 7 ፔዳ አካባቢ ነው። ፔዳ መስመር ቢመጡ ሁሉም ሰው ያገኛል። ከዛ ውጭ ደግሞ ቲክቶክ ላይ በጣም ስለ ቦታው ስለ ምግቦቼ በደንብ አስተዋውቃለሁ እና በዚህ አጋጣሚ ቲክቶኬ ሂራ21 የሚለው ሰርች አድርጋችሁ ገቡ ታገኙኛላችሁ። ከዛ ደግሞ በአካል መምጣት የምትፈልጉ ፔዳ መስመር ቆንጆ ቤት አለኝ። ስለዚህ ወደ ሂራ እየሄዳችሁ ምሽት ላይ እንጆ ማድረግ ትችላላችሁ። ምግብ የሚጠቅም ትኩስ ነገሮችም ስላሉ እዛው ጥሩ ጊዜ ማሳለፍ ትችላላችሁ። እና እየቀረጽንበት ያለው ቦታ የተናቀን አይመስልም። አይ ቲንክ እንትን ህብረት ጸጋ ባህር መሀል ላይ ማለት ነው ትልቁ ህብረት ጸጋ አለማየት በጣም ከጋር ጸደይ ቦታ የሰጠን ህብረት ጸጋ ሆቴል ነው። እጅግ አድርገን እናመሰግናለን። በጣም ደስ የሚገርመው ህብረት ጸጋ ሆቴል ላይ ሆናችሁ እናቴ እዚህ ስክሮል አንዴ ኦቨርቪው እናደርጋችሁ በጣም የሚገርም ነበር። ባህር ዳር ከተማዋን እንደዚህ ቁጭ አድርጎ እንደዚህ ነው የምታየው። በቃ ምንም በአንተ ቁጥጥር ስር ናት እና በዚህ በዳይሬክሽን ጣና አለ። በጣም የሚገርም ባህር ዳር ለማየት በቃ እንጃ በጣም የሚገርም ቦታ ላይ ነው ያለው። እዚህ ሙሉ ዓለም ባይዘው ታዋቂ ነው አይደል? አድቨርታይዝ ለራሱ ብዙ የሚደረግ ቦታ አይደል፣ የሚታወቅ ቦታ ነው። በጣም ትልቅ ሆቴል ነው። አዲስ የሚመጣ ሰው ከከተማ እንደማያውቅ ሰው እንገራቸው ከሙዛን ማዳረሻ ፕሌስ ነው። ከሆነው መስጊድ ከፍቶ ከዩሰን ጻም አለ ማለት ነው። ከዩሰን ጎን ማለት ነው። ትንሽ ወደዚህ ቀረብ ይላል። በጣም የሚገርም ቦታ ነው። ውስጡ ባላን ባለሁለት አልጋ ሆቴል ነው። ምግቦችን በጣም እንጃኒ ቅንጡ ምግቦች ናቸው። ቅንጡ ብር ይዛችሁ ነው ሰው በጣም ደስ ይላል። በተወሰነ ሁላችሁም መጣችሁ እንድትጎበኙት እንጋብዛለን። ሶ በፈርስት ኤፒሶድ ወርናንተ ሲደርስ የነበረው ከ366 ፖድካስት ይህን ይመስል ነበር። እንግዳችን ግን መጀመሪያ አላመሰግንም። አሁን እጅግ አድርገን እናመሰግናለን ለዚህ ቦታ ስለመጣሽልን። ውጭ እስኪ ሆነ ነገር በል 366 ቀጣይ ከታዋቂው ከዳሽ ጋር ማለት ጠብቁን፣ እንመጣለን። እስከዛ ድረስ ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ጠብቁን። በቃ እንደዛ ሂራ ሰብስክራይብ ይልና እንግዳችን ፎሎወሮች ሰብስክራይብ 366 ስፔስ አታደርጉ
ሰርች አድርጋችሁ ሰብስክራይብ አድርጉት። በጣም አሪፍ እየሰሩ ያሉ ልጆች ናቸው እና የሚያድጉ ልጆች ናቸው። ነገ በጣም ትልቅ ቦታ የሚደርሱ ናቸው እና በዚህ አጋጣሚ ሁላችሁም ሰብስክራይብ አድርጉ። እኔም ይኸው አሁን ነው የማደርገው ማለት ነው። ቴንክ ዩ ሶ ይህን ይመስላል። እጅግ አድርገን እናመሰግናለን። ይመቸና